ሰላም እንኳን ወደ ስደት እህት ዩቲዩብ ቻናላችን በሰላም መጡልን። እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ብዙዎቻችሁን ይጠቅማችኋል ብዬ ያሰብኩትን ነገር ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። እሱ ምንድነው ብዙዎቻችንን ያስቸግረናል ብዬ የማስበው ነገር አለ። ምናልባት አሁን ዋትስአፕ ላይ ኢሞ ላይ የሚያስቸግረን ነገር አለ። ሰው ይደውልልናል ያለ አግባቡ ሲደውሉብን፣ ወይም ደግሞ በተለይ ቲክቶክ ላይ ላይቭ ከፍተን የራሳችንን ቤት ከፍተን ሊሆን ይችላል። ወይም ደግሞ ልናዳምጥ የሆነ ፕሮግራም ልናዳምጥ ገስት ላይ ገብተን ሊሆን ይችላል። በመሀል እየደወሉ የሚፈለግም የማይፈለግም ስልክ እየተደወለ ላስቸገረን ጥሩ መፍትሄ ይዤላችሁ መጥቻለሁ። ቪዲዮ ላይክ እና ሼር በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ወደዛ እንሄዳለን። ቀጥታ ወደ ኢሞ እንገባለን። ኢሞ ላይ እንገባለን። እዚህ ጋር ኢሞ እንገባለን። እኔ መጀመሪያ የተዘጋጀ ስለሆነ ነው። ቀጥታ ፕሮፋይላችን ጋር ነው የምንሄደው። ላይ ፕሮፋይል ጋር ቀስቷን እየተከተላችሁ ተከተሉ። ከዛ እዚህ ጋር ነው የምንገባው። ሴኩሪቲ የምትለዋን እንነካታለን። አሁን ቀጥታ የቱ ጋር እንገባለን መሰላችሁ? ሶሪ እዚህ ጋር ነው ትልቁን ነገር የምናገኘው። እስከ መጨረሻው አይደለም እነግራችኋለሁ። እስከ መጨረሻው አይደለም ኦፍ የምታደርጉ፣ ከፕሮግራማችሁ በኋላ መልሳችሁ መክፈት አለባችሁ። ምክንያቱም ልፈልጉት የሚችል ስልክ ካለ ማለት ነው። እስከ መጨረሻ እንዳይደውል ከፈለጋችሁም ደግሞ ማድረግ ይቻላል። እንየው። እንነካለን። ከዛ እዚህ ጋር ሁሉም እንዲደውላችሁ መጀመሪያ እዚህ ጋር ማድረግ ነው። ሁሉም እንዲደውላችሁ ከፈለጋችሁ ማለት ነው። ካለበለዛ ደግሞ ፍሬንድ ብቻ ጓደኞቻችሁ የሚፈልጓቸው ብቻ ከሆነ ደግሞ እዚህ ጋር በመንካት ነው። ጭራሽ አልፈልግም ካላችሁ እዚህ ጋር። ከዛ ግን አሁን እንዳይደወልባችሁ ላይቭ ላይ ሆናችሁ እንዳይደወልባችሁ ከፈለጋችሁ እዚች ጋር ያለችዋን የምትነኩት ይቺን ነው የምትነኩት። ከዛ ትወጣላችሁ። ስትወጡ ያው ወደ ኋላ ባግባግ ብላችሁ ትወጡና አሁን ማንም ቢደውላችሁ ምሳሌ አንተን አይልም፣ አይሰራም ማለት ነው። ግን መልሳችሁ አሁን ስትገቡ እዛው ላይ ነው ገብታችሁ የምታስተካክሉት። እሺ ልትከፍቱ ስትፈልጉ መቼም ያው ዘግታችሁ አትቀሩምና እዚህ ጋር ነው ገብታችሁ የምታስተካክሉት የቅድሙ ቦታ ላይ ማለት ነው። ከዛ መልሳችሁ እዛው ትገባላችሁ። ይሄው አሁን ኖቦዲ ብሏል አይደለ? ኮሉ ጋር ይሄው እዚህ ጋር ኖቦዲ ብሏልና ኖባዲ ብሏል ማለትም ሁሉም እንዳይደውል ሆኖበታል። አሁን ግን ማንሳት ትችላላችሁ ማለት ነው። እዚች ጋር ያለችዋን ኖቦዲ የምትለዋን እንደገና ትከፍታላችሁ ማለት ነው። በቀጣይ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ላይክ ማድረግ እንዳይረሳ። አዲስ ነኝ፣ አበረታቱኝ። በሁሉም ኢሜል አከፋፈት እንደገና ደግሞ የጠፋባችሁን ኢሜል ማስተካከል፣ ፓስወርድ ማስተካከል፣ ፓስወርድ የጠፋባችሁ ማስተካከል ምናምን ወዘተ የመሰለ ካለ አስቀምጡልኝ፣ እሰራላችኋለሁ።